ምን እድለች እንደዚህ ያደረገችው? እኔም እንዳንተው ደንግጬ ነበር። እድል ምን ነው? ብቻ እሷ ልጅ ከቅርብ ጊዜ ወዲህ ባህሪያ በጣም ተቀይሯል። ቅድምም በር ላይ ተደብቃ በስልክ የሆነ ሰው ስታዋራ ነበር። ከዛ እኔም ስታይ በጣም ተደናገጠች። ማንን እያወራሽ ነበር ስላት ማንንም አለች። እድል ምን ሆናለች? እኔ እኮ ሳቃት እንደዚህ አልነበረች። ያዳ ሲመስለኝ የርቆቹን ብቻ እያሳደድን አጠገባችን ያሉት እየተጫወቱብን ነው። አልገባኝም። እድል የሆነ ነገር እየደበቀችን ይመስለኛል። እንጃ እኔ አላስተዋልኩ። ለማንኛውም እሷንም በደንብ መከታተል ሳይኖርብን አይቀርም። መልካም ሰላም። ለምን እንደዚህ ባንድ እንደዚህ ያለች? እንዴ ይሄ የኢዛና ፎቶ አይደለም እንዴ? ኢዛና አሁን እንዳገኘህ እፈልጋለሁ። አሁን ሩቅ ነኝ፣ አልችልም። የትም ሁኔትም አሁኑኑ መገናኘት አለብን። መጣው። ይሄ ችግር ማለቂያ የለው። ይሄ ደግሞ ምን ላይ ነው የሚያጠዳድፈኝ? ሉል ምን ነው በሰላም ነው የፈለከኝ? ስለዚህ ነገር ልታብራራልኝ ትችላለህ? ምን መሰለህ ሉል፣ እየሰማሁ ነው፣ ተናገር። ብር የተበደርኳቸው ሰዎች ናቸው እኮ። ብር የተበደርካቸው ፖስተር ያለጠፈው እየፈለጉ። አው በጣም አደገኛ ሰዎች ናቸው። ሰሞኑን እኮ ስራ ያልኩ እኮ ውሸቴን እኮ ነው። ከነሱ ተደብቄ ነው። ለማንክ እየዋሻኝ አይደለም? አረ ለምን ብዬ ዋሻለሁ ሉል? መልካም በላሁን ልጆቹን አሳየኝ። አሁንም ያሉበትን አላውቅም። ይገኙበታል ብለው ወደምታስብበት ቦታ ሁሉ ውሰደኝ። እሺ
እንዲኳ እናገኛችሁም ዱል ባይሆን ሳገኛችሁን የፈጠነ ልደውል። መልካም አፍጥነው፣ ጊዜ የለኝም። በዚህ 2 ቀናት ውስጥ ወንድሜን ፈልጌ ማግኘት አለብኝ። እሺ በቃ እቺ ደግሞ ወይኔ እቺ ተረገመች። ምን አባቷ ነው ስልክ ማታነሳው? ምንድነው? ለምንድነው ስልክ ማታነሺው? ምንድነው ይዛና? አሁኑኑ መገናኘት አለብን እኮ። ለምን ፈልጌሽ? አሁን አልችልም። መናገር የፈለከውን በስልክ ንገረኝ። እድል እኔን አልችልም ማለታችን ገባሽ? ሰፈር ጠብቅሻለሁ፣ አፍጥኝ። ወይኔ እድል መጨረሻሽ ማንንም መጫወቻ ይሁን። እንከተላት። ቆይ ትንሽ ትራቅ። ናው እስቲ ዛሬ የምትደብቀውን ነገር እናያለን። ምንድነው? ማንን ያገኘችው? ፊቱ አይታይም። ቆይ እስቲ ሁሉን ነገር አብረን ሰርተን ለምንድን ነው እኔ ብቻዬን የምሳቀቀው? ለዚህ ነው የጠራኝ? አዎ። አንተ ግን ጭንቅላት ይሰራል እንዴ? ይሄ ያው ሻይ አይደል እንዴ? እንጂ እድል ደግሞ ከዚህ ጋር ምን ትሰራለች? እቺ አስመሳይ። ቆይ አቤኒ፣ ነገሩ ካሰብነው በላይ ውስብስብ ነው። በጉልበት ሳይሆን በጭንቅላታችን እንጠቀም። ማለትማ ምንም እንደማናውቅ ሰው ሆነን ነገሩን ማጣራት አለብን። ያን ሁሉ ምን አስለፋን? አሁን አንገታቸውን ይዘን መሬት ለመሬት እየጎተተን አናጣራ? አቤኒ፣ አንዳንድ ነገር በጭንቅላት እንጂ በጉልበት አይፈቱ። ጉልበት ከተጠቀምን ሊዋሱን ይችላሉ። በጭንቅላት ከተጠቀምን ግን እንዳይዋሱን ማድረግ እንችላለን። እሺ ሐሳብ አለክ? እና ተረጋግተህ አስብ። እንደ ልጅ አትሁን። እንደዚህ ስትሆን ብዙ ነገር ሊበላሽ ይችላል። እኔ ነገሮችን እስከማስተካከል ተረጋጋ። እሺ በቃ አፍጥኝ። እኔ ከዚህ በላይ በሰቀቀን መቆየት አልችልም። አታስብ። አሁን ሂድ። የሆነ ሰው አንድ ላይ ካየን ችግር ይፈጠራል። እሺ
አያታችን መርዝ እኛ ከተማው ሙሉ የምንፈልገው ልጅ እሷ በድብቅ ታገኛለች። እድናት ግን የምር ማመን አቃተኝ እኮ። በእርግጠኛነት ያናቲ ተብዬም ዜማን የት እንደደበቃት በደንብ ታውቃለች። እቺ ከሃዲ። አብሽር፣ ቆይ ሁሉንም እውነት እራሷ እንድትናዘዝ እናረጋታለን። ይሄ ደግሞ ምን ፈልገው ነው? ሄላ እናንተ ልጆች በጣም እየጠፋችሁ ነው። በዚህ ልክ ደፋር ሆናችሁ ነው ወይስ እኔ በጣም ጥሩ ሰው መስያችሁ ነው? ማለት ብሬን መቼ ነው የምታስረክቡ? በቃ ሰሞኑን ሰጣለን አልኳ። ትንሽ ታገሰን። እንደ ስራችሁ እንኳን እኔ ፈጣሪ የማይታገሳችሁ። አሁን መቼ ነው ብሬን የምታስገቡት? እናስገባለን ሰሞኑን። አልሞላ ብሎን እኮ ነው። በቃ ነገ ባለው የጊዜ ገደብ ሙሉ ብሩን እንድታስገቡ ፈልጋለሁ። ምን? ቆይ እንዴት ነው ይሄን ሁሉ ብር ነገ የምናዘጋጀው? እሱ አይመለከተኝም። ቢያንስ ትንሽ ጊዜ ስጠን። ጨርሻለሁ። እስከ ነገ ብቻ ነው ጊዜ የምሰጣችሁ። ከዛ በኋላ እርምጃ የከፋ ነው የሚሆነው። ይኸውልህ ሄሎ ወይኔ ሄርኩስ ጥሩ የቸኮለች አይጥ የድመት አፍንጫ ተሸታለች አይደለም የሚባለው? ይሄን ያክል ለመሞት ከቸኮልክ ሄሎ ኢዛና፣ ይሄንን የስልኩን ሰውዬ የምናስወግድበት ሰዓት ደርሷል። ማለት አዲስ የተፈጠረ ነገር አለ እንዴ? እንዲህ በፍጥነት ወሰንሽ? ደውሎ ብሩን እስከ ነገ ካልሰጣችሁኝ ብሎ እያስፈራራኝ ነበር። እሱን ተውና ስማኝ፣ ነገ እንቀጥረዋለን፣ ግን ብሩን ልንሰጠው ሳይሆን ከዚህ ዓለም ልናሰናብተው። ጥሩ። እና እንዴት አድርገን ነው የምናሰናብተው? እኔ ጋር አሪፍ ሐሳብ አለ። በጣም ጥሩ። በቃ ቅጠሩ። እሺ። እቺ መርዝ በቃ ተረጋጋ አቤኒ። የእውነት በዜማ መታገል የሷ እጅ ካለበት ምህረት አናሳያትም። ያዳ ደግሞ የሷ እጅ ባይኖርበት እኛ ሙሉ ከተማውን የምንፈልገው ልጅ እሷ በድብቅ የምታገኝበት ምክንያት ምንድነው? እሱስ ልክ ነህ፣ ግን ምን ብላ ምን ፈልጋ ነው የሁሉ የምታደርገው? ምን አባቷ አውቄላት። እቺ ስስት ብቻ ያለውን እውነት እንዳለ እንድትናገር ማድረግ አለብን። አዎ እንድትናገር ማድረግ አለብን፣ ግን በጉልበት ሳይሆን በብልጠት። አልገባኝም። እኔ ጋር አንድ ሐሳብ አለ። ምን አይነት ሐሳብ? ይሄን ማድረግ አልችልም። ያዳ ያችን እርኩስ ማየት ሁላ አልፈልግም። ካየኋት እገላታለሁ። አቢኒ፣ ይሄ ስሜታዊ የምንሆንበት ጊዜ አይደለም። በተረጋጋ መንፈስ አስብ። ይሄንን ለዜማ ብለህ የምታደርገው እንደሆነ አትርሳ። መልካም። አንተ እርኩስ፣ አሁንማ የሚያበቃል ጊዜ ደርሷል። አቤኒ ደግሞ ለምንድን ነው?
አቤኒ ወይ እድሏ ደህና ነሽ? ደህና ነኝ። እንዴት ደወልክልኝ? በሰላም ነው? አይ ቅድም ካስቀየምኩሽ ይቅርታ ልልሽ ነበር። አረ በፍጹም እንደውም እኔ ካስቀየምኩ ይቅርታ። ምን ሆኜ እንደዛ እንዳደረኩኝ አላውቅም። አረ ምን ይቅርታ? አንቺ እኮ ውስጥሽ ያለውን ስሜት ነው የተናገርሽው። እኔ አልረዳሽ አልኩኝ። ስለተረዳኸኝ አመሰግናለሁ። አረ ምን ምስጋና፣ እንደውም እኔ ነኝ ማመስገን ያለብኝ። አንተ ደግሞ ለምንድን ነው የምታመሰግነኝ? አንቺ ልክ ነበርሽ። አንድ ቦታ ላይ መቆም የለብኝም። ዜማን ረስቼ ህይወቴን መቀጠል አለብኝ እኮ። እሱን እኮ ነው አልረዳ ያልከኝ። ህይወት ወደፊት እንጂ ወደ ኋላ አይኖርም። ልክ ነሽ እድሏ። እኔ የምልሽ ከተመቸሽ በኋላ እንገናኝ። አረ ይመቸኛል። ጥሩ፣ የምንገናኝበትን በኋላ ደውዬ አሳውቅሻለሁ። እሺ እጠብቅሃለሁ። እቺ ስስት በስተመጨረሻም ወጥመዳችን ውስጥ ገባች። አሁን እንጫወት እንግዲህ። ወይ ዛና ቀጠርሽው? አይ አልቀጠልኩትም። ዛሬ እንለፍና ነገ እንቀጥረዋለን። ዛሬ እንሄድበታለን። ሴትዮ ከዚህ በላይ ምን አንገብጋቢ ጉዳይ አለና ነው እንሄድበታለን የምትይው? ለኔ ከምንም በላይ አንገብጋቢ ነው። በቃ ደውላለሁ። 10 ጊዜ የደወልክ አጭቅጭቀኝ። ምን ጭራሽ ጆሮ ላይ ዘጋሽ? በኔ ውስጥ ቁማር እየጮች ነው ያለሽ። እኔ ዛናን አላወቅሽኝ። ታይዘን ገደል ነው የምንገባት።
እና እንደዛ ነው። ይሄን እኮ ነው ያልኩህ። እንደዚህ ስትሆን ነው የሚያምርብህ። እሺ በየጠጣሽ እና ህይወት አይቆምም። በዙሪያ ብዙ የሚወዱ ሰዎች አሉ። ልክ ነሽ። ዜማን እየጠበቅኩ ህይወቴን ማበላሸት የለብኝም እኮ። ለምን ብለህ እንደ አዲስ እኮ ህይወትን መጀመር ትችላለህ። ግን እኮ እንደ ዜማ የምታፈቅረኝ አላገኘም። አቤኒ፣ እኔ በጣም አፈቅርሃለሁ። ቆይ እሺ ብዬሽ አብረን ከሆነም በኋላ ዜማ ብትመጣስ? አቤኒ፣ እሷ አትመጣም። አንተ ብቻ እሺ በለኝ። አይ አይሆንም። ድንገት እኮ ልትመጣ ትችላለች። አቤኒ፣ እሷ ጥላ ሄዳለች፣ አትመጣም። አይ ላምንሽ አልችልም። ትመጣለች። አቤኒ፣ ዜማ መቼም አትመጣም፣ ሞታለች። ምን?